ይሄ ጥያቄ በስክሪኑ ላይ የምትመለከቱት ካንድ ወንድማችን ደረሰኝ። ሰላም ፍቅር እንዴት ነሽ? ስሜ ይቅር። ጥያቄ አለኝ። ምናልባት ለሌላ ሰውም ከጠቀመ ቪዲዮ ስሪበት። ከጓደኛዬ ጋር 1 ዓመት ከ6 ወር ሆነን እና በቃ ሁሌ ግራ ታጋባኛለች። እኔ ብቻ ደዋይ፣ እኔ ብቻ ፈላጊ፣ እኔ ብቻ ቴክስት አድራጊ። ብቻ ምን ልበልሽ፣ አንዳንዴ ያስገደድኳት እስኪመስለኝ ድረስ ሁሉም ከኔ ብቻ ነው ጥረት ያለው። በቃ አትፈልገኝም ብዬ ስተዋት ደግሞ ቆይታ ትመጣና ቢዚ ሆኜ ነው ትለኛለች። አንዳንዴ ውስጤ የማትሆን ሰው ጋር ምን ትሰራለህ ይለኛል። ግን ወዳታለሁ፣ ምን ላድርግ? ደግሞ በዙሪያዋ ወንድ ጓደኞች ብቻ ነው ያሉት። ስልክ እንኳን ሲደወል ተነስታ ራቅ ብላ ነው የምታወራው። ልቧ ከኔ ጋር ያለም አይመስለኝ። ብቻ ምን ልበልሽ፣ ስለ ትዳርም ሳወራ ደስ አይላት። ምን ላድርግ? ፍቅር እስኪ ምን ትመክሪኛለሽ ይላል። ይህንን የወንድማችንን ጥያቄ አንደኛ ስለፈቀደልኝ ቪዲዮ እንድሰራበት፣ ሁለተኛ ብዙ ወንዶች የምታልፉበት ወይም ያለፋችሁበት መንገድ ነው ብዬ ስለማስብ ዛሬ ወንድማችን የጠቀሰውን ርዕሰ ጉዳይ በተለይም ደግሞ ቤንች ላይ ካደረገች ወይም ዋናዋ ካልሆንክ ምርጫዋ ካልሆንክ እስከ ጊዜው ባጣ ቆይ ካደረገች ምን አይነት ሴት ትሆናለች የሚለውን ነው። ለምን ይሄንን ካወቃችሁ የማትፈለጉበት ቦታችሁ ያልሆነ ቦታ ምን ትሰራላችሁ? በደንብ አውቃችሁ ቁርጣችሁን አውቃችሁ በህይወታችሁ ቢያንስ ወደ ትክክለኛው የፍቅር ግንኙነት እንድትገቡ በማሰብ ነው። ሁላችንም ሴቶች አንድ አይነት አይደለንም። ያው እናንተ ሁላችሁም ወንዶችም አንድ አይነት አይደላችሁ። አንዳንድ ሰው ትክክለኛ ፍቅር ይፈልጋል። አንዳንድ ሰው ደግሞ ዋናው የሚፈልገው ሰው እስኪገኝ ድረስ ብቻ ላለመሆን በሰው ህይወት ይገባና ብዙ አይነት መከራ እንዲያጋጥማችሁ ምክንያት ሊሆን ይችላል። ያልፈለገች ሴት ወይም በኔ ቋንቋ ለምሳሌ ስፖርት ላይ ኳስ ላይ ቤንች ላይ የሆነ ወንድ አለ። ቤንች ማለት ዋናው ፕሌየር ዋናው ተጫዋች ኢንኬዝ በጉዳት ቢወጣ የሚተካው እሱ ነው። ያኛው ከሌለ ነው እንጂ ዋናው ነው ጨዋታው ላይ የሚሳተፍ። አንዳንድ ሴቶችም በፍቅር ግንኙነት ወንዶችም አሉ። ዛሬ ግን በዚህ ኬዝ የወንዶቹን ነው ማነሳው። ቤንች ላይ ታደርግና ምናልባት ዋና ባይመጣ ወይም ምናልባት ዋናው ባይሆንላት ወደ ሁለተኛ ምርጫው ወደ ሆንከው። ስለዚህ እንዴት አይነት ነገሮች ነው የምታየው? እርግጠኛ እንድትሆን ከፈለግ ልንገር፣ አንደኛው ትንሽ ነው የምትጥረው። ሴት ልጅ ከፈለገች ታይሟን፣ ጊዜዋን፣ ኤነርጂዋን፣ ገንዘቧን ያላትን ሳሰስት ወደ ጠረጴዛው ማስቀመጡ አይቀርም። ነገር ግን ጥረት ሁሉ ካንተ በኩል ከሆነ መደወል፣ ቴክስት ማድረግ፣ ብጠፋ ማጠይቅ ምንም ግድ የለሽ የሆነች ከሆነ ስሜቷን እንኳን ኢንቨስት ማድረግ ከብዷታል ማለት ነው። በስሜትም ሩቅ ናት። ምንም ነገር ከንሷ የሚመጣ ኮንትሪቢዩሽን የለም። እያስገደድካት እስኪመስል ድረስ እንዲሰማ ነው የምታደርግ። ልክ ወንድማችን እንዳለው ማለት ነው። ይሄ ቢግ ኖ ኖ ኖ ኖ ኖ። እንደዚህ አይሆንም ፍቅር ግንኙነት ግዴታ 50-50 ባይሆንም ግን ከናንተም ያላችሁን ትሰጣላችሁ፣ እነዛም ያላቸውን ይሰጣሉ። አንዳንድ ሰዎች ኮሜንት ላይ ማንበብ ፍቅር ፎርሙላ የለውም። ፍቅር ፎርሙላ ላይ ሊኖረው ይችላል። የፍቅር ግንኙነት ግን በሁለት ኢምፐርፌክት በሆኑ ሰዎች መካከል የሚደረግ ጥምረት ነው አይደለ? ስለዚህ የሰዎችን ባህሪ የምናውቅ ከሆነ ቢያንስ ግንኙነታችን በምን አይነት መንገድ መዘወር እንዳለብን እናውቃለን። ምክንያቱም የሰው ስነ ልቦና ኮምፕሌክስ ነው። ሁሉም አንድ አይነት ነው ማለት አይደለም። ይሄም 100% ነው እያልኩም አይደለም። ግን ምናልባት እነዚህ ነገሮች ስታይ ራስን ጠንቀቅ ብለህ መመልከት አለብህ። ነገሮች ምን ላይ እየሄዱ እንደሆነ ምን ላይ እንደቆምክ የምታውቀው ስታውቅ ነው። ስለዚህ በሷ በኩል ጥረት የሌለ ከሆነ ምናልባት አንተ የሷ የመጀመሪያ ምርጫዋ ወይም ፕራዮሪቲዋ ላትሆን ትችላለህ። አትገመትም፣ ፕሪዲክት አታረጋት። በቃ አልፈለገችም ብለህ አንተ አገር ሰላም ነው ብለህ ትተሃት ኑሮን እየኖርክ ማለት አንተ ስትደውል አታነሳም፣ ቴክስት ስታረግ አትመልስም፣ ወይ ቆይታ ነው በቃ ያለመፈለግ ምልክቶች አይተ በቃ አትፈልገኝም ብለህ አንተ ስትሸሽ ቆይታ እንግዲህ አስብ፣ ገርል ፍሬንድ ናት። ከ2 ሳምንት ወይ ከ3 ሳምንት በኋላ እንደዚህ ቢዚ ሆኜ እኮ እንደዚህ ሆኜ እንደዛ ፉል ኦፍ ኤክስኪውዝስ የሰበብ ማዕት ደርድራ ትመለሳለች። እና ተወችኝ ስትል አትተውህም፣ አለች ስትል የለችም። ፍቅር ውስጥ ናችሁ፣ ግን የፍቅር ጓደኛ አይነት ስሜት እንኳን እንዲሰማ አታደርግ። ግን ደግሞ እሷ ስትፈልግ ትመጣለች፣ እሷ ሲያስፈልጋት ትጠይቃለች። ምንም አይነት ጉዳይ ነው። ለአንተ ግን በፈለግከው ሰዓት አይደለም የምትገኘው፣ በፈለገችው ሰዓት
ሌላው ስሜቷ ሙቅና ቀዝቃዛ ነው። አንዴ ይግላል፣ አንዴ ይበርዳል። የሆነ ሰሞን ፍቅር ተጫውታችሁ በቃ አፍቅራኛለሽ ማለት ነው ብለ እንደ ፍቅር አንተ ደግሞ ኮንሲስተንት ሆነ ስታስቀጥል በእናትህ ተወኝ ወይም ደግሞ አሁን ማናገር አልችልም ለቀናት እንደዚህ ልትል ትችላለች። ለቀናት ስልክ ላታነሳ ትችላለች። ቢዚ ሆና ነው እንዳትል ምናልባት ከጓደኞቿ ጋር አይታሃትም ሊሆን ይችላል። ግን በቃ ማናገርም ቴክስት መመለስም አትፈልግም። ስሜቷ ይዋዥቃል። ያንተም ስሜት እንደዛ ነው የሚዋዥቀው። በቃ አትፈልገኝም ብለህ ስትተው አለች፣ ስትጠጋት የለች። የብቸኝነት ስሜት ሲሰማት ትመጣለች። አንተ የብቸኝነት ስሜት ሲሰማ ግን የለች። አይ በቃ ጓደኛዬ እንድትሆን አትፈልግም ማለት ነው ስትል ደግሞ አንዳንዴ እንደ ፍቅረኛ ደግሞ ሲያጫውታት ታያለህ። ስትመጣ ስትቀርብ ታያለህ። ስለዚህ ስሜቷ የሚዋዥቅ ፍላክቹዌት የሚያደርግ ነው። ለኮንፈርት ትጠቀምባለች። አንተ ምናልባት በምትፈልገው ወቅት የለችም። ስታዝን የምታጽናና እሷ ላትሆን ትችላለች። ስትደሰት አብራ ለመደሰት የመጀመሪያም ሰው ልትሆን አትችልም። ምክንያቱም ቴክስት አትመልስም፣ ወልላት አታነሳም፣ የለውም ታስብላለች ቤትም ስትሄድ ምናምን። ግን አት ሴም ታይም ደግሞ ጓደኛ ናችሁ። ግራ ያጋባል። እሷ ግን የፈለገች ጊዜ ደግሞ አንተ አፍቃሪ ስለሆንክ አለ። ቤንች ላይ ሲሆን ወንድ እንዳልኳችሁ ተቀያሪ ወይም ኢንኬዝ ተብሎ ለኢመርጀንሲ ባይሆን እንኳን የምወደው ሰው ግዴታ ሰው አላት እያልኩኝ ሳይሆን ሰው እንኳን ባይኖራት ምናልባት የመጀመሪያ ምርጫው አላትሆን ይችላል። ሰው ባጣ እንኳን ጥሩ ሰው ነው ከሱ ጋር ኢንዳፕ ማድረግ ይችላል ብላ አንተም በጓደኝነት ይዛ ይሆናል፣ አይታወቅም። አሁን ይሄንን እምላችሁ በፍቅር ግንኙነት ሚውቹዋል ነው መሆን ያለበት። ክብርም በሁለት ጎን፣ ፍቅርም በሁለት ሳይድ፣ መፈላለግም በሁለት ሳይድ፣ ኃላፊነትም በሁለት ሳይድ፣ ለሪሌሽንሺፑ ተሰብቶ መስራትም በሁለት ሳይድ እንጂ አንደኛው ወገን እየለፋ አንደኛው ወገን ዝም ብሎ የሚያይ አንደኛው ወገን እያፈቀረ አንደኛው ወገን መፈቀር አይደለም ፍቅር። ቤት እንደዛ ይሰራል። ህመም ነው የሚፈጥረው እንደዚህ አይነት ግንኙነት። ወደ ትዳር ካመራችሁ ከእንደዚህ አይነት ሰው ጋር ደግሞ ሀዘንተኛ ነው የምትሆኑት። ቤት፣ መኪና፣ ሁሉ ነገር ተሟልተውላችሁ ደስታ አይኖራችሁ። ሴቶችም ልትሆኑ ይችላላችሁ፣ ወንዶችም ልትሆኑ ይችላላችሁ። በዚህ ጊዜ የወንድሜ ጥያቄ ነው። ስለዚህ ሀዘን ያጠላበት ቤት መመስረት ማትፈልግ ከሆነ ቆም ብላስ። 1 ዓመት ከ6 ወር ውስጥ ስለ ትዳር እንዲነገራት አትፈልግም። ጓደኞቿ በጠቅላላ ወንዶች ናቸው። ጊዜ በፈለገችው ሰዓት ከሆነ የምትሰጥ ቆም ብላስ። ሌላኛው ስለ ነገ አታወራም። ፊውቸሯ ውስጥ የለህም። ምናልባት ሴቶች ባይ ዲፎልት በጣም ስንወድ ፍቅር ውስጥ ስንገባ ቶሎ የምናስበው ነገር ትዳር ነው። ታውቃላችሁ፣ ልጆች ወልደን እንደዚህ አይነት ቤት ሰርተን እንደዚህ ሀገር እንሄዳለን ለቫኬሽን፣ ሃኒሞናችን እንደዚህ ነው የሚሆነው፣ እንደዚህ እናረጋለን፣ እንደዚህ እንከፍታለን፣ እንደዚህ ቢዝነስ እንጀምራለን እንላለን። ስሜት ካለን ከሌለንስ ነጋችን ውስጥ ባይ ዲፎልት የለህም። በቃ ካንተ ጋር ነገን ካላየን በቃ የለም። ስለ ትዳር ወሬ ምናምን ራሱ መስማት አትፈልግም። ለዛ ነው አንተ ስለ ትዳር ታወራለህ። የትኛዋ ሴት ናት 1 ዓመት ከ6 ወር ሙሉ ሪል ሪሌሽንሺፕ ኖሯት ስለ ትዳር ሲወራ ማትፈልገው? እንደዚህ አይነት ሴቶች ቤንች ላይ ሲያረጉ ባጣቀውኝ ስትሆን ሲወራ ራሱ ደስ አይላቸውም። በቃ ወይም ርዕስ ያስቀይራሉ። በጣም ኮንስታንትሊ ከሌሎች ሰዎች ጋር የምታነጻጽር ከጓደኞቿ ጋር ከወንድ ጓደኞቿ ጋር በተለይም ደግሞ ከአንድ ከሆነ ሰው ጋር የምታነጻጽር ከሆነ ጠርጥር። ምንም እንድታረግ አይደለም። ቆም ብለህ የራስን ዋጋ አውቀ የማይሆን ፍቅር ግንኙነት ውስጥ ከገባ በጊዜ ትዳር ምናምን ሳትል ወደሚገባ የፍቅር ግንኙነት ፍቅር ሰጠ ፍቅር ወደምትቀበልበት ክብር ሰጠ ፍቅር በምትቀበልበት ክብር በምትቀበልበት ፍቅር ግንኙነት ውስጥ ነው መግባት ያለበት። ከሌላ ሰው ጋር እየተነጻጸርክ ራስን እንድታጣ ከዛ ሰውዬ ጋር አጉል ኮምፒቲሽን የሆነ አምሮ ውስጥ ከሳለችው ሰውዬ ጋር እንድትገባ የምታረግ ከሆነ አሁንም አንተ አይደለም ማለት ነው። አዎ እኛ ልንታገል እንችላለን ሴቶች ጥሩ እንድትሆን ምናምን አንዳንዴ ሳናውቀው ባውንደሪን ክሮስ አድርገን ብዙ ልንጫን እንችላለን። አዎ ያ ማለት ግን ሁሌ ከሰዎች ጋር እያነጻጸርን የምንሄድ ከሆነ ልክ ያልሆነ ነገር ነው። አንተን ነው መሆን የምትችለው በስራም በትምህርትም በአካልም በሁሉ ሁኔታ ያኛውን ምናልባት ሪዘርቭ ቪዛ ከሆነ ኢንኬዝ እንደው ትዳር ባይሆንልኝ ኢንኬዝ ሰው ባጣ ወይም ደግሞ ኢንኬዝ ከእንትና ጋር ያለኝ ግንኙነት ባይሰምር እሱን አገባዋለሁ ብላ ስታስብ አንተን እንደምንም ትቆጥራለች ፎር ግራንትድ ማለት ነው።
ማሳወቅ አትፈልግም። ለማን ነው ማሳወቅ ማትፈልገው? ግንኙነታችሁን በተመለከተ ለጓደኛ፣ ለቤተሰብ፣ ለኢንቫይሮንመንታል፣ ለሰርክሉ አታሳውቅም። ምናልባት ካሳወቀችም ካስተዋወቀችም ጓደኛ ብላ ነው። ምን አይነት ጓደኛ? የስራ ባልደረባ ጓደኛም ነው። ብዙ ጓደኞችም ፕላቶኒክ ሪሌሽንሺፕ ኖርማል ጓደኝነትም አለ። የፍቅር አጋርም ጓደኝነት። ምን አይነት ጓደኛ? ይሄንንም በግልጽ መታወቅ አለበት። ክሊር ያልሆነ ሳይን የምታሳይ ከሆነ ክሊር ያልሆነ ነገር የምትናገር ከሆነ በሰዎች ፊት አሁንም ጠርጥር። ጓደኛ ከሆንክ የፍቅር አጋር ከሆንክ የፍቅር አጋሬ ነው ጓደኛዬ ነው። ኦፍ ኮርስ ወዲያው ትናገር አይደለም። ፍቅር በጀመራችሁ በሁለተኛው በሶስተኛው ቀን ገና ምንም ሳይጠነሰስ በደንብ እርግጠኛ ሳትሆኑ እያልኩኝ አይደለም። ይሄ ግን 1 ዓመት ከ6 ወር ነው። ባይዚስ ታይም ብዙ ነገር ስለ ትዳርም ምናምን የምታወሩበት ዴስቲኒ ያለው ፍቅር ግንኙነት ከሆነ ኦፍ ኮርስ አንተ ደግሞ የምትፈልገው ትዳር እንደሆነ ተናግራል። ስለዚህ እሷ ለምንድን ነው ያልፈለገችው? ምናልባት ተመሳሳይ ፔጅ ላይም ካልሆናችሁ ጊዜና ለማባከን እና ትልቅ ምልክት የሆነው ውስጥ ይነግራል። አንተ ውስጥ እንደሚጠረጥረው የጠረጠራችሁት ሁሉ ልክ ነው እያልኩኝ አይደለም። ግን አንዳንድ ዴንጀሮች በፊታችን ሲጋረጡ ኢንቱዊሽን የሚባል ነገር አለ። ውስጣችን የሚነግረን ነገር አለ። ያንተ ደግሞ ከውስጥም ባለፈ ብዙ ምልክቶች አይታል። ስለዚህ ውስጥ ከዚች ልጅ ጋር ወዴት እየሄዳችሁ ነው? አረ የማይሆን ነው ካለ ቆም ብለህ ማሰብ ጥሩ ነው። ማሰብም ብቻ አይደለም፣ ኦሬዲ ምልክቶችን አይታል። ትዳር ሲነሳ የማትፈልግ ሴት አሮኑ ካልሆነም ደግሞ ምናልባት ለትዳር ካልፈለገች በግልጽ ተነጋግሮ የማይሆን ከሆነ ነገሩን ማቋረጥ ነው እንጂ ያለባችሁ ተነጋግራችሁ ዝም ብሎ ይሄ ዴስቲኔሽን የሌለው ፍጻሜ የሌለው ግብ የሌለው ነገር ላይ መሄድ እድሜ፣ ጊዜ፣ ገንዘብ፣ ኢሞሽንን ዝም ብሎ ማባከን። ነጋችን ላይ እነዛን ሰዎች አስገብተን ስናስበው ራሱ አሁን እንደሚስት ስታስባት እንደ ልጅ እናት ስታስባት ጥሩ እናት ጥሩ ሚስት ትሆናለች። ልብን ብቻ ሳይሆን አምሮንም ስማው ምክንያታዊ ሁን። ትዳር በመሰረት ጥሩ ትዳር አጋር ትሆናለች። አብራኛ ህይወት አጋር መሆን ትችላለች። በክፉም በደጉም አብረን እስከ መጨረሻው መሄድ የምታስችል ሴት ናት። ኃላፊነት የሚሰማት ለልጆቼ ምሳሌ ለኔ የህይወት አጋር የምትሆን ሴት ናት ብለህ መጠየቅ አለብህ። ውስጥ ከነገራት እስ ቢግ ሬድ ፍላግ። ግልጽ አታረግም፣ ግልጽም አይደለችም። ስለ ፍላጎቶቿ፣ ስለ ህልሟ፣ ስለ ፓሽኗ ኢንቲሜት የሆነ ወሬ የውስጥ ዲፕ የሆነ ጥልቀት ያለው ወሬ አታወራም። ዝም ብላ ጊዜ ለማሳለፊያ ብቻ እንደምትመጣ ታውቀዋለህ። የሆነ ነገር ስትፈልግ ከጥቅሙ አንፃር ብቻ እንደምትመጣ ታውቀዋለህ። ግን ውስጥን ብቻ እያዳመጥክ የምትከተል ከሆነ እንዳልኩ ልብ ገደል ልትከት ትችላለች። እኔ እንደውም ብዙ ጊዜ ልብ ዲሲቨር ናት፣ ታሳስታለች። የምትፈልገውን አታውቅም፣ የሚያስፈልገን አታውቅም። የማይሆን ቦታ ልትጥል ትችላለች። ስለዚህ ማሰብ ጥሩ ነው። ከዚህም ባለፈ ጸሎትም ጥሩ ነው። ምራኝ፣ እኔ የሚሆነኝን እያወቅኩ አይደለም፣ የሚጎዱኝ ሰዎች ላይ ደጋግሜ እየወደኩ ነው። ከኔም ስህተት ካለ አሳውቀኝ በሚገባኝ መንገድ ብሎ ወደ አምላክም መጮህ ጥሩ ነው። ያለበዛ የማይሆን የጓደኝነት አካሄድ ነው። የማይሆን ትዳር መስርቶ የማይሆን በቃ የቤተሰብ ዳይናሚክስ ውስጥ ይገባና ልጆች ተጎድተው ባልና ሚስት ተፋተው ብሮክን ፋሚሊ ይፈጠራል። ከብሮክን ፋሚሊ የሚወጡ ልጆች ደግሞ ብዙ ጊዜ የተሰበሩ ናቸው። እሱን ለመጠገል ሌላ ከባድ ነገር። ስለዚህ ይሄ ሲወርድ ሲዋረድ የመጣ የጀነሬሽናል ትራውማ እንዳይሆን የትውልድ ቁስል እንዳይሆን መጠንቀቅ አለብን። ከኛ ዛሬ ላይ የምንመሰርተው የፍቅር ግንኙነት ነው ነገ ላይ የልጅ ልጅ ልጅ ልጆቻችንን የሳይኮሎጂ ውቅር ህይወታቸውን የሚወስነው። ዛሬ ብሮክን ፋሚሊ እኛ ልንመሰርት እያኮበከብን ከሆነ ከማትሆን ሴት ጋር ግንኙነት ልትፈጥር ወደ ትዳር ልታመራ ኢቭን ሰምሮል ከሆነ ያ ትዳር ቢቋቋም በእንደዚህ አይነት መንገድ አትቀጥሉም። ፍርስርስ ነው የሚለው፣ ከባድ ነው የሚሆነው። ራሱን ካልሰጠ ሰው ጋር አንተ ፍቅር ክብር ሰጠ ጊዜ ሰጠ ምንም ካልሰጠ ሰው ጋር ወደ ትዳር ስትመጣ ትዳር ደግሞ ሁለታችሁም ያላችሁን ቁጭ የምታረጉበት ነው። ባንተ ትከሻ ብቻ የተመሰረተ ሲሆን አንተ ደግሞ ስትጥለው ትዳሩ አበቃ፣ ልጆች ተበተኑ፣ ሌላ የተሰበረ ትውልድ፣ ሌላ የታመመ የልጅነት ጠባሳ ያለው። ከዛ እነሱ ደግሞ እንደገና የታመመ ሰው ደግሞ የታመመን ሰው ነው የመሳብ ነገር ያለው። ካልታከሙ ሌላ ህመም ማለት ነው። በማስተዋል የምንሰራው ነገር ነው። ማስተዋል ደግሞ ማወቅ አለብን። ስነ ልቦናን ማወቅ አለብን። የሰውን አካሄድ ማወቅ አለብን። በጥበብ ካልሆነ ማንም ሰው ትዳር ይሆናል ማለት አንችልም። በቃ አንዳንድ ሰው ከባድ ሰዎች አሉ።
አላማቸው ሌላ የሆነ ምናልባት እነሱም ተጎድተው ሊሆን ይችላል ግን በቃ ራሳቸውን አክመው ነው መግባት ያለባቸው ወይም ደግሞ አብሮ ህመሙን ዲል ለማድረግ የሚፈልግ ሰው ነው እንጂ ሻት አድርጎ ኮምፕሊትሊ ዘግቶ የራሱም ሳይሆን የሰውንም ህመም የባሰ የሚያባብስ በሰው ፊቸር ላይ የሚቀልድም ይኖራል ስለዚህ ተጠንቀቁ የምትፈልግ ሴት ከልቧ የፈለገች ሴት ስሜቷን ጊዜዋን ኤነርጂዋን ሁሉ ነገር ኢንቨስት ታደርጋለች ለፍቅር ግንኙነቱ ጓደኞቿን ሰርክሏን ቤተሰቦቿን ታስተዋውቃለች ነገዋ ውስጥ አለ አትወዛገብም ውስጥ ይነግራል she is a good woman a wife material ናት ብለህ ታስባለህ ስለ ነገ ታወራለች ስለ እቅድ ስለ ልጆች አስተዳደግ ስለ ምትሄዱስ ቫኬሽን ስለ ጋብቻችሁ ስለ ምናምን ስለ አንተም ኮንሰርንድ ናት ስለ ራሷም ኦፕን አፕ ታረጋለች ይሄ በሌለበት ግን ምናልባት አንተ ቤንች ላይ ያለ ቅድሚያ ያልተሰጠ in case of emergency ወይም ደግሞ ድንገት ሰው ባላገኝ ወይም ድንገት ከንትና ጋር የጀመርኩት ፍቅር ባይሰምር ወደሱ ይሄዳሉ ብላል ሊሆን ይችላል ሐሳብ አስተያየታችሁን እቀበላለሁ ላይክ አድርጉ ሼር አድርጉ ሰብስክራይብ ያላደረገ ሰብስክራይብ ያድርግና ፍቅር ቤተሰብ እንሆነ ጥያቄያችሁን አስቀምጡልኝ በቪዲዮ በጣም ኮመን ነገር ከሆነ በቪዲዮ ስማችሁ ሳይጠቀስ እሰራላችኋለሁ ለብዙ ወንድሞች እህቶች ምላሽ ይሆናል ማለት ነው ወዳችኋለሁ መልካም የፍቅር ሳምንት